ሰላም እንደምን ቆያችሁ የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ቀዳሚ ዜና አለፍን። በዳውሮ ዞን የተፋሰስ ልማት ጉብኝት ያደረጉ ተሳታፊዎች ያገኙትን ተሞክሮ ወደ የአካባቢያቸው ለማስፋፋት እንደሚሰሩ ገለጹ። በክልሉ ግብርና ቢሮ በካልም ፒ4አር ፕሮግራም አማካኝነት በዳውሮ ዞን ሎማ ቦሳ ወረዳ ዝማ ዋሩማ ቀበሌ ማሻ ደንባ ንዑስ ተፋሰስ ላይ በአርሶ አደሮች የመስክ ጉብኝትና የልምድ ልውውጥ ተካሂዷል። አንተነህ ፍቃዱ ተጨማሪ ያለው በዳውሮ ዞን ሎማ ቦሳ ወረዳ ዚማ ዋሩማ ቀበሌ ማሻ ደንባ ንዑስ ተፋሰስ ላይ እየተከናወኑ ያሉ የልማት ስራዎችን የጎበኙት የኮንታ እና የዳውሮ ዞን ተሳታፊዎች ካገኙት መልካም ልምድ በመነሳት ማህበረሰቡን የሚጠቅም ስራ እንደሚሰሩ ነው የተናገሩት። ከተለያዩ የኮንታ ዞን ወረዳዎች የተገኙ የፕሮግራሙ ፎካል ፐርሰኖች እንደገለጹት ከተፋሰስ ልማት ጉብኝቱ ያገኟቸውን ጠቃሚ ተሞክሮዎች ወደ የአካባቢያቸው በመውሰድና በማስፋፋት ማህበረሰቡን ተጠቃሚ ለማድረግ በትኩረት እንደሚሰሩ አብራርተዋል። ተሳታፊዎቹ በክልሉ ግብርና ቢሮ የተፈጥሮ ሀብት ልማት እና መሬት አስተዳደር አጠቃቀም ዘርፍ በመሬት አያያዝ አስተዳደር የአየር ንብረት ማስተካከያ ፕሮግራም ካልም ፒ4አር እየተሰሩ ያሉ አበረታች የልማት ስራዎችን መመልከታቸውን ገልጸው ያገኟቸውንም መልካም ተሞክሮዎች በተግባር እንደሚያውሉ አረጋግጠዋል። የማሻ ደንባ ተፋሰስ ልማት የአካባቢውን ማህበረሰብ ኑሮ ለማሻሻል እና የአየር ንብረት ለውጥን ለማቋቋም እያደረገ ያለው አስተዋጽኦ ከፍተኛ መሆኑን የገለጹት ተሳታፊዎቹ ይህ መልካም ተግባር በሌሎችም አካባቢዎች ይበልጥ ተጠናክሮ መቀጠል እንዳለበትም አሳስበዋል። በዚሁ ክልላዊ የመስክ ጉብኝት በዓል ላይ በዳውሮ ዞን ዚማ ዋሩማ ቀበሌ ማሻ ደንባ ንዑስ ተፋሰስ ላይ ይሄ ፕሮግራም በሚደግፉ ስራዎችን ዙረን ተመልክተናል። አንደኛው ከጽህፈት ቤት ጀምሮ ፕሮግራሙ ድጋፍ በህብረተሰብ ተሳትፎ የተሰራው መልካም ስራ እንዳለ ነው ያየሁት። የቢሮ አደረጃጀቱም ከሌላው ማህበራት አደረጃጀት የተሻለ ሆኖ አግኝቼዋለሁ። ከዛም ውጪ በተፋሰሱ ላይ ከተካለለ 729 ሄክታር ላይ 150 ሄክታር በትክክል በማካለል የአካባቢው የተራቆተበትን አካባቢ መልሶ በማልማት የአፈርና ውሃ ጥበቃ ስራ ድንጋይ ካቦችን በመስራት 40 ሄክታሩን ሳር በማብቀልና የተለያዩ እጽዋቶችን በማውጣት የዱር አራዊት በፊት በቦታው ላይ ያልነበሩት መልሶ እዛው ማኖሪያ ያደረጉበትና አይዋፍ ጭምር ማኖሪያ የሆነበት ሁኔታ የቦታው መጠበቅን የሚያሳይ መሆኑን ነው ያየነው። ማህበረሰቡም በዚህ ልክ ያው ከዚህ በፊት 74 አካባቢ አባላት የነበሩት አሁን ወደ 250 አካባቢ አባል የተጨመረበትን ፍላጎት እያደረ ማህበረሰቡ ጋር የመጣበትን በፕሮግራሙና በአካባቢው ማህበረሰብ ድጋፍ ይህ ፕሮግራም የተሻለ ስራዎች እየተሰሩ ይገኛሉ። ይህን ክልላዊ ጉብኝት በዳውሮ ዞን ሎማ ቦሳ ወረዳ በዚማ ዋሩማ ቀበሌ ማሻ ደንባ ንዑስ ተፋሰስ ላይ ስናደርግ እንግዲህ እንደኛ ወረዳ ውስጥ ካሉትና አሁን እዚህ መተን ካየነው መነሻ እዚህ እንግዲህ አጠቃላይ ብዙ ልምድ የወሰድንበት ከማህበሩ አደረጃጀት ጀምሮ ያው ብዙ የማህበሩ አባላት ተሳትፎ ላይ የተሰሩ ስራዎችን ከአደረጃጀት ጀምሮ ምርጥ ተሞክሮዎች እንዳሉ ያየንበት ሁኔታ አለ። በተለይ እንደ ግብርና ባለሙያም ሲያስብ በዋናነት እንግዲህ ግብርና ለውጥ መጣ ማለት በዚህ በመሬት ስራ ላይ በአፈርና ውሃ ጥበቃ ላይ ለውጥ መጥቷል የሚባለው ነገር ከዚህ በፊት ይሄ ንዑስ ተፋሰስ ያለበት ከማልማቱ በፊት ያለበት ሁኔታና አሁን ከለማ ማልማት ከጀመረ ወዲህ ያለው ለውጥ ሲናይ እጅግ በጣም ብዙ ለውጦች እየመጡ እንዳለ ያው ዞረን የጎበኝበት ሁኔታ አለ። በእውነት የሚገርም ነው። እኛ ከ2012 ጀምሮ በካልም ፎካልነት ያው እየሰራው ቆይቻለሁ። በራስም ቀበሌ ወረዳ ላይ ያው 5 ማህበር ነበረ። ግን ይሄንን እኔ ሳየው በነ ማህበር አሁን ያለው ጽፈት ቤቱና እዚህ ያለው እኔ ሳይ በርግጥ ለጽፈት ቤት ግንባታ ተብሎ የሚላከው ብር ምንትናት ብዙም ይህን ያህል መሰረቱን የጠበቀ ቤትን
ሁለት ክፍል ቤት ተሰርቶ ያለው መረጃም አደረጃጀቱን ሳይ ሰዎች መጀመሪያ ላይ ካሉበት አሁን የደረሱበትን ሳይ በጣም ነው ደስ ያለኝ። ለወደፊቱ ለኔም ይሄንን ይዤ ለራስም ለማህበሩ ይሄንን ማስተላለፍ አለብኝ። መሆን ያለበትን ነገር ብዙ ተምሬ ያለው። ሁለተኛ ደግሞ ከመሰረተ ልማት ጋር ያለውን ስራን ሳየው እኔ በእውነት በዚህ ደረቅ ቦታ ላይ እነዚህ ሰዎች የኛ ሰዎች አሁን እርጥብ አፈርን በአካፋ እየነኩ ክፍያ ካልተከፈለን ይላሉ። ግን ይህንን የመሰለ ድንጋይ ካብን እነሱ የሰሩትን በጣም ነው የተደነኩት። እኔ ከዚህ በፊት ያላላ ካባ መስሎኛል አሁን እነሱ የሰሩት የድንጋይ ካብ። ስለዚህ በጣም ነው የሚደንቃስ በጣም ደስ የሚል ስራ ነው የሰሩት። ይሄንን ስራ እነሱ ቀጣይነት እንዲኖሩ ወረዳውም ቢሆን ዞኑ ቢሆን ከጉያቸው ሆኖ ቢደግፉና ይሄ ለቀጣይ በንብን በማርባት የተለያዩ ስራዎችን በዛ ውስጥ በመስራት ቀጣይነት እንዲኖርና እንዲጠበቅና ለሌላ ወረዳም ለሌላ ዞንም ተመሳሳይነት እንዲሆን ቢቀጥል ደስ ይለኛል። በእውነት በወረዳው ስም በዞኑ ስም ሰዎቹንም አደረጃጀቱንም ፎካሉንም ወረዳውንም ይህን ያህል መሬት የሰጠው ያለ ንክኪ ይህንን ጠብቆ በማቆየታቸው በጣም ደስ ብሎኛል። ወረዳን በጣም ምርታ ሆናችሁ የወል መሬት ለህዝቡ ሰጣችሁ አሳልፋችሁ ለዚህ ማህበር ሰጣችሁ ለዚህ ፕሮግራም ሰጣችሁ እንዲለማ አድርጋችሁ ከማልማቱም አልፎ ጥበቃ እንዲደረግ ከለላ እንዲደረግ ዋስትና እንዲሰጣቸው የራሳችሁ የሆነ ደንብና ወግን አውጥታችሁ የራሳችሁ ኖርሙን አውጥታችሁ ጥበቃ ስላደረጋችሁ ይሄ ለምቶ ይሄ አብቦ ይሄ ወደ ነበረበትም ተመልሶ እንዲህ አይነት ሳር አይተን አይደለም ለዞኑ አይደለም ለወረዳ ለክልሉም ጭምር ተምሳሌት የሆነ ስራ ስለሰራችሁ እንኳን ደስ አላችሁ፣ እንኳን ደስ አለ። የክልሉ ግብርና ቢሮ የተፈጥሮ ሀብት ከፍተኛ ባለሙያ እና የፕሮግራሙ ተወካይ አቶ ከይሮ ከበደ እንደገለጹት ፕሮግራሙ ከተጀመረባቸው ካለፉት 5 ዓመታት ወዲህ በሀገርም ሆነ በክልል ደረጃ በርካታ ስራዎች መከናወናቸውን ተናግረዋል። ለነዚህ ተግባራት ማስፈጸሚያ የሚሆን ከ398 ሚሊዮን በላይ የገንዘብ ድጋፍ ከዓለም ባንክ ማግኘት መቻሉንና በዚህም ማህበረሰቡን በኢኮኖሚ ተጠቃሚ ማድረግ እንደተቻለ አብራርተዋል። እንደ ክልል በአጠቃላይ 200 የሚሆኑ ንዑስ ተፋሰሶች እንደሚገኙ የጠቆሙት አቶ ከይሮ በማሻ ደንባ ንዑስ ተፋሰስ እየተከናወነ ያለው ተግባር አንዱ እና እጅግ ውጤታማ መሆኑን ገልጸዋል። በቀጣይም የአርሶ አደሮችን ፍላጎት መሰረት ያደረጉ መሰል ተግባራትን በፕሮግራሙ ውስጥ በማቀናጀት የአየር ንብረትን የማስተካከል እና የማህበረሰቡን ኑሮ የመቀየር ስራ ተጠናክሮ እንደሚቀጥል አስታውቀዋል። የተገነቡ የመሰረተ ልማት አውታሮችን ህብረተሰቡ በባለቤትነት ሊንከባከብ እንደሚገባ የዋቻ ከተማ አስተዳደር ምክር ቤት አሳሰበ። ምክር ቤቱ አንደኛ ዙር 8ኛ ዓመት 22ኛ መደበኛ ጉባኤውን የተለያዩ ውሳኔዎችን በማሳለፍ በስኬት ተጠናቋል። ዘገባው የባርታ ታዬ ነው። የዋቻ ከተማ አስተዳደር ምክር ቤት ባካሄደው 22ኛ መደበኛ ጉባኤ በከተማዋ የተሰሩ የልማትና የመልካም አስተዳደር ስራዎችን በስፋት ገምግመዋል። የምክር ቤቱ አባላት በበጀት ዓመቱ የተመዘገበውን የገቢ አሰባሰብ አመርቂነት አድንቀው በቀጣይ ያለውን የገቢ አማራጭ አሟጦ መጠቀም እንደሚገባ አሳስበዋል። ጠንካራ ጎኖች ለምሳሌ ገቢን ስንመለከት ገቢ ያለው ከዚህ የበጀት ዓመቱ እቅድ ወደ 101% እንደተሻገረ የሚያሳይ ሪፖርት ነው የቀረበው። ይሄ በጣም ከተማውንም የሚያሳድግ እጅግ በጣም ደስ የሚል ነገር ነውና የተለፋ ልፋት ተገኝቷል የሚል እንደ ምክር ቤት ቋሚ ኮሚቴ አስተያየት አለኝ። ከበጀት አሰባሰብ አንጻር እጅግ በጣም ታይቶ የማይታወቅ ስራ የተሰራ ስለሆነ በዚሁ መቀጠል እንዳለበት መጨረሻም አስተያየት የምንሰጠው ሆኖ ይሄ የሚደነቅ ነው የሚል አስተያየት ነው የማቀርበው። በግብርና ዘርፍ እየተከናወኑ ያሉ ተግባራት መልካም መሆናቸውን አውስተው በተለይ በአሳ እርባታ ስራ ላይ የተጀመሩ ተግባራት ሊጠናከሩ እንደሚገባ ጠቁመዋል። ሂነቶች ጋዋሹኖ ሹኔቶ ሃሹን ሺጄሹኖ የአሳ እርባታ ስራ በዚህ ዓመት መጀመሩ ጥሩ ነው። ነገር ግን ስራው ውጤታማ እንዲሆንና እንዲጠናከር ትኩረት ሰጥቶ መስራት ያስፈልጋል። ጋሚቺ ሹኖ ቃቢ ቤት ሞይቶ ሞች ቆይቶ ይሙቃቢው
በተጨማሪም ለትምህርት ቤቶች እየተደረገ ያለው ድጋፍ ተጠናክሮ እንዲቀጥልና በጤናው ዘርፍ የተከናወኑ ተግባራትን አጠናክሮ ማስቀጠል እንደሚገባም ጠቁመዋል። ከመንግስት ሴክተሮች መሰብሰብ የነበረበት የኤችአይቪ ኤድስ ፈንድ የበጀት አካል ሆኖ አለመያዙና መዘንጋቱ በጉባኤው ከተነሱ ክፍተቶች መካከል ተጠቃሽ ነው። በኮሪደር ልማት የተገነቡ የመሰረተ ልማት አውታሮችን ህብረተሰቡ በባለቤትነት ሊጠብቅ እንደሚገባ በአባላቱ ተጠቅሷል። የተጀመሩ የመሰረተ ልማት ስራዎችና በመንገድ መሰረተ ልማትም ጠጠር መበተኑ የሚመሰገን ነው። መንገዶቹን በዘላቂነት ለመጠቀም መንግስትን ሳይጠብቁ መንከባከብ ያስፈልጋል። በልማት የሚሰሩ ስራዎች አሉ። እነዚህ ስራዎች ተጠናክሮ አሁንም የሚቀጥሉ ነው የሚሆነው። ከዚህ ቀደምም የተሰሩ ልማት መንገድ ከፈታ ስራዎች አሉ። ጠጠር ዝርጋታ አለ። ኮሪደር ስራዎች አሉ። እነዚህ ስራዎች ደግሞ በጣም ህዝቡ አመስግነው ምክር ቤትም አመስግነው ከዚህ ቀደም የተሰሩ ስራዎች ላይ ተጨማሪ ምክር ቤት ሲያነሳ የነበረ ስራዎች እንደሆኑ ምክር ቤቱ አባላትም ዛሬ በተቀመጠው ሪፖርት ላይ እጅግ በጣም በሚያስመሰግን ሁኔታ ነው ያው ስራውን የገመገሙትና እኔም እንደ አንድ ምክር ቤት አባል እኔም ስራውን አብሬ ስለነበርኩ በዚህ ልክ መሰራቱ እጅግ በጣም ደስ የሚል ነው። ይሄ ከተማ ኮሪደርን ስናይ ብዙ ለውጦች አሉ። በዚህ ከተማችን የተሰሩ ስራዎች ብዙ የሚያመሰግኑ ነገሮች አሉ። ደሞም ሪፖርት እንደሰማችሁ ጎደሎ ነገርም አለ። እነሱ እናስተካክላለን፣ ለወደፊት እናርማለን የሚሉት ነገሮችም ስላሉ ስለሚያርሙ አሁን ይሄን አክል የገነነ መጥፎ ነው ወይንም ጎደሎ ነው የምንለው ነገር የለም። ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ የሰጡት የዋቻ ከተማ አስተዳደር ከንቲባ ከምክር ቤቱ የተገኙ ግብአቶችን በመያዝ ደካማ ጎኖችን ለማረም ጠንካራዎቹን ለማስቀጠል ይሰራል ብለዋል። ትምህርት ቤቶችን የመደገፍ ስራ ተጠናክሮ እንደሚቀጥል አውስተው በጤናው ዘርፍ እናቶችና ህጻናት ላይ ትኩረት ተሰጥቶ እየተሰራ እንደሚገኝም ገልጸዋል። ጤናን በሚመለከት በርካታ ስራዎች ተሰርተዋል። ከዚህ ስንዛ ከተቋሙ ባህሪ አንጻር የእናቶችና ህጻናት መደበኛና ወቅታዊ የክትባት ስራዎች፣ የወሊድ አገልግሎት፣ የምርመራ አገልግሎቶች እየተሰሩ ይገኛል። ከዚህም ባሻገር የመልካም አስተዳደር ጥያቄ ሆኖ እንደ ዋቻ ከተማ አስተዳደር ከህዝብ ተጠቃሚነት አንጻር ሲጠየቅ የቆየው አንዱ የጤና ተቋም ጥያቄ ነው። በዋቻ ከተማ አስተዳደር ባሳለፍነው 4 ወር የጤና አጠባበቅ ጣቢያ ተመርቆ ለአገልግሎት ክፍት ሆኗል። ክፍት ሆኖ የአገልግሎት አድማሱን እያሰፋ ይገኛል። በዚህም በዋቻ ከተማ አስተዳደር ከ40 ሺህ በላይ ህዝብ አገልግሎት ከመስጠት ባሻገር ለጎረቤቱ መዋቅር 8 ቀበሌዎች አገልግሎት እየሰጠ ይገኛል። የኤችአይቪ ኤድስ ፈንድ የበጀት አካል ሆኖ መሰራት እንዲችል ሁሉም ሴክተሮች ግዴታቸውን መወጣት እንዳለባቸውም አሳስበዋል። ከንቲባው በኮሪደር ልማት፣ በአረንጓዴ አሻራና በከተማው መሰረተ ልማቶች ላይ ጉዳት በሚያደርሱ አካላት ላይ ሊጣሉ የሚገባቸውን የቅጣት እርምጃዎችን ጨምሮ ሌሎች ውሳኔ የሚሹ ጉዳዮችን ለምክር ቤቱ አቅርበው በሙሉ ድምጽ ጸድቋል። በመጨረሻም ጉባኤው የከተማ አስተዳደሩ የመጀመሪያ ደረጃ ፍርድ ቤት የ2018 ዓመተ ምህረት የእቅድ አፈጻጸምና የ2019 ዓመተ ምህረት እቅድ በፍርድ ቤቱ ፕሬዝዳንት በአቶ ብርሃኑ አበበ ቀርቦለት ከተወያየ በኋላ በሙሉ ድምጽ አጽድቆ ጉባኤው ተጠናቋል። በጎነት ያለንን ጉልበትና እውቀት ሳንሰስት ለማህበረሰባችን የምንለግስበት መሆኑን በቦንጋ ከተማ አስተዳደር ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳዮች ጽህፈት ቤት አስታወቀ። ጽህፈት ቤቱ በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የሚካሄደውን የ2018-19 ዓ.ም የክረምት ወራት የወጣቶች በጎ ፍቃድ አገልግሎት በይፋ አስጀምሯል። ዘገባው የአማኑኤል ክንፌ ነው። በተያዘው 2018 ዓመተ ምህረት 1446 የሚሆኑ ወጣቶችን በማሳተፍ የበጎ ፍቃድ ስራዎችን በመስራት ወደ 400 ሺህ የሚጠጉ ዜጎች ተጠቃሚ ይሆናሉ ተብሎም ይጠበቃል። የመክፈቻ ንግግር ያደረጉ የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላቡሎም የሚሰሩ ስራዎችንም ጠቁመዋል። በዚህ ክረምት ላይ በሚኖረን በጎ አገልግሎት ውስጥ ትኩረት አድርገን እንደ ከተማ አስተዳደር ምንሰራ ብለን የለየናቸው ጉዳዮች አሉ። ቅድም የጽህፈት ቤት ኃላፊዋን በሚገባ ስታስቀምጥ ነበረ። አቅመ ደካማ የሆኑ እናቶች፣ አባቶች ተለይቶ ቤታቸውን የማደስ ስራ፣ መልሶ የመጠገን ስራ በትኩረት እንሰራለን ብለን ይዘናል። የአረንጓዴ ልማት ላይ በየጊዜው የተመናመነ በዓለማችን ላይ የአየር ንብረት ለውጥ እየመጣ ዋጋ እየከፈልን ያለነውን የአየር ንብረት ለውጥ ለማስተካከል ከተማችን ስትባል እንደነበረው አሁንም ተጠናክራ እንድትቀጥል በአረንጓዴ ውስጥ የነገሰች ከተማ የሚለውን ስሟን እንድታስቀጥል የአረንጓዴ ልማት ስራን በትኩረት እንሰራለን ብለን ይዘናል።
ተማሪዎች አቅመ ደካማ የሆኑ ተማሪዎቻችን ከትምህርት ገበታ ወደ ኋላ እንዳይቀሩ ደብተር፣ እስክሪብቶ፣ ዩኒፎርም በተባብረን እንሰበስባለን የሚል እቅድ ይዘናል። ከዛም አልፎ እንደ ቦንጋ ከተማ ያለ ወትሮ የምናየው አንድ የተለየ ነገር አለ። በጣም ተስፋ ያላቸው ወጣቶች ከተለያየ አቅጣጫ በልሰው መጥተው በከተማ ጥግና ጥግ ጋዝ ሲስቡ የምናያቸው ሱሰኛ ሆነው የምናያቸው ህፃናት አሉ። እነዚህን ህፃናት እዚህ ካሉ ባለድርሻ አካላት ጋር ተነጋግረን ሰብሰብ ብለን ቢያንስ አንድ የተለየ 2 ቤት አዘጋጅተን እዛ ውስጥ የሚበላ የሚጠጣ አቅርበን አትሊስት ከዛ ጋዝ እና ከዛ ሱስ እስኪወጡ ድረስ የመንከባከብ ስራ ከሰራን በኋላ ከቻለን አንድ ፕሮጀክት ቀርጸን ወደዛ መግባት የሚችሉበት ካልቻልን ወደ የመጡበት መመለስ የምንችልበትን መንገድ እንፈጥራለን የሚል እቅድም ይዘናል። ከዛም አልፎ በልዩ ትኩረት ከእናንተ ጋር ብንተባበር አንድ እናደርጋለን ብለን ያሰብነው አንድ ትምህርት ቤት አለ። የሚያሳዝን ትምህርት ቤት ቦንጋ ከተማ ውስጥ እዚህ ማረሚያ አካባቢ ያለ ትምህርት ቤት ማለት ነው። የድሮ ማረሚያ አካባቢ ያለው ትምህርት ቤት መንግስት ማድረግ ያለበትን አድርጎ ባለሀብት ማድረግ ያለበትን አድርጎ በጋራ ተባብረን እሱን ትምህርት ቤት በዚህ ክረምት መቀመጥ ባለበት ቦታ ላይ እናስቀምጣለን። ከዛ ቦታ ላይ አንስተን ተማሪዎች 2019 የትምህርት ዘመን ላይ የሚመጥናቸው ትምህርት እንዲማሩ በጋራ ከእናንተ ጋር እናደርጋለን የሚል እቅድ ይዘናል። የካፋ ዞን ከተማ አስተዳደር ሴቶችና ማህበራዊ ጉዳይ ጽሕፈት ቤት ኃላፊም የታለም ስራው የሚሸፍናቸውንም ተግባራት ያብራራሉ። ያለንን ጉልበት ያለንን ገንዘብ ለማህበረሰባችን ሳንሰስት በነፃ የምንሰጠው አንዱ ትልቅ ተግባር ነው። ይህ ተግባር ላለፉት ለረጅም ዓመታት በክረምት ወራት ውስጥ ወጣቶች ከዩኒቨርሲቲ ከኮሌጅ ሲመለሱ ጊዜያቸውን አሉባሌ ቦታ ላይ እንዳያሳልፉ ያላቸውን አቅም እውቀት ለማህበረሰባቸው እንዲጠቅሙ እንዲሰጡ የሚደረግ ትልቅ መርሃ ግብር ነው። በዚህ መርሃ ግብር ውስጥ ላለፉት ዓመታት ሰፊ ስራዎች እንደ ቦንጋ ከተማ አስተዳደር ሰርተናል። 2017 ማሳያ ማንሳት ስለሚቻል ነው። ለአቅመ ደካሞች ከ6 በላይ ቤቶች ተገንብቶ ዝናብ ፀሐይ የሚገባ ደሳሳ ጎጆ ላይ ያሉ አቅመ ደካሞች እናቶች ቤታቸው ተሰርቶ እንዲገቡ ተደርጓል። ይሄ ከከተማ መዋቅር ጀምሮ እስከ ፌዴራል መዋቅር ድረስ ያለው ቤት ገንብቶ ሰጥቷል። በመቀጠል በተለይ ማዕድ ማጋራት የፓርቲያችን ኢኒሼቲቭ የዶክተር አብይ ኢኒሼቲቭ ነውና ለሃይማኖት ለሙስሊሞች፣ ለኦርቶዶክሶች፣ ለተለያዩ ሃይማኖት ውስጥ ላሉት በበዓላት ካለን ማዕድ ማጋራት በሚል ብዙ ሰፊ ስራዎች ተሰርቶ አሉ። ከዚህም ባሻገር በተለይ አቅመ ደካማ ተማሪዎች ወደ ትምህርት ገበታቸው በተለያዩ ትምህርት ቁሳቁስ ችግር ወደ ቤታቸው እንዳይቀመጡ ወጣቶችን፣ በጎ ማህበራትን፣ ቴሌዎችን፣ የተለያዩ ባንኮችን ከተማ አስተዳደሩ በማስተባበር ብዙ ደብተር፣ እስክሪብቶ፣ ቦርሳዎች ተሰጥቶ ትምህርታቸውን እንዲከታተሉ ተደርጓል። የክረምት ወራት በጎ ፍቃድ ተግባራትም የሚሸፍኑት የስራ መስኮች የአረንጓዴ አሻራ መርሃ ግብር፣ ሰብአዊ ድጋፍ፣ የቤት ግንባታም፣ የግብርና ልማት ስራዎችና ሌሎቹም ዋና ዋኖቹ ሲሆኑም የትምህርትና ስልጠና አገልግሎት፣ የጤና አገልግሎት፣ የወጣቶች ሰላምና ደህንነት፣ መሰረተ ልማቶችን ማጠናከሪያና የከተማ ልማት፣ የመንገድ ትራፊክ ደህንነት አገልግሎት፣ የአካባቢ ጥበቃና ደህንነት እናም ሌሎቹ ናቸው። ከተግባራቱ መካከል በአረንጓዴ አሻራ መርሃ ግብር ስር የችግኝ መትኪያ ቦታዎችን መለየትና ለተከላ የሚያስፈልጉ ቦታዎችን የጉድጓድ ቁፋሮ ስራዎችን በዘመቻ ማከናወን፣ በወጣቶች ሰላምና ደህንነት ዙሪያ የውይይት መድረኮችን ማካሄድ፣ የአቅመ ደካማ አርሶ አደሮችን መሬት ማረስ በበጎ ፈቃደኛ መምህራንና ተማሪዎች አማካኝነት ለተማሪዎች የማጠናከሪያ ትምህርት መስጠት፣ እነኚህ እና ሌሎችን ዘርፈ ብዙ ተግባራት በበጎ አድራጊ ወጣቶች ይሸፈናሉ ተብሎ ይጠበቃል። በጤናው ዘርፍ ደግሞ በደም ልገሳ መርሃ ግብር 44 ዩኒት ደም ይሰባሰባል ተብሎም ይጠበቃል። አፈ ጉባኤ አቶ አጥናፉ ወልደ ጻዲቅ፣ የከተማ ፓርቲ ጽሕፈት ቤት ኃላፊ አቶ ፍሬው እንዲሁም ምክትል ከንቲባ አቶ ስዩምን ጨምሮ ሌሎችም እንግዶች ተገኝተዋል። የደም ልገሳ መርሃ ግብር የመድረኩ አንድ አካል ነበር።
በኢትዮጵያ የተገነቡ ያሉ ግዙፍ የልማት ፕሮጀክቶች የሀገሪቱን ኢኮኖሚ በማነቃቃትና በመደገፍ በኩል ተጨባጭ ውጤት እያስመዘገቡ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያ ባለፉት ተከታታይ ዓመታት የሀገሪቱን የኢኮኖሚ እድገት ማረጋገጥና የሕዝቡን ተጠቃሚነት ሊያረጋግጡ የሚያስችሉ ግዙፍ የልማት ፕሮጀክቶችን በመቅረጽ ስትሰራ እንደነበር ገልጸዋል። ከኢዜአ የተገኘውን መረጃ ቬሮኒካ አባተ። እነዚህ ግዙፍ የልማት ፕሮጀክቶች በሚሰሩበት ወቅት በርካታ የስራ እድሎችን በመፍጠር የሀገር ውስጥ ምርታማነትን በማሳደግና የውጭ ቀጥታ ኢንቨስትመንትን በመሳብ በኩል የጎላ ሚና እንዳላቸው የዘርፉ ባለሙያዎች ገልጸዋል። በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ግዙፍ የልማት ፕሮጀክቶችን ጀምራ በማጠናቀቅ ቀጣይነት ያለው የኢኮኖሚ እድገት እያስመዘገበች መሆኗን ተናግረዋል። ፕሮጀክቶቹ የህዝብን የዕለት ተዕለት ኑሮ የሚያሻሽልና የኢትዮጵያን ፕሮጀክቶች ጀምሮ የመጨረስ አቅም ማደጉን የሚያረጋግጡ እንደሆነም አንስተዋል። በዚሁ ጉዳይ ላይ ኢዜአ ያነጋገራቸው በአሶሳ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት መሐመድ ኢብራሂም የኢትዮጵያ ኢኮኖሚ በብዙሃ ዘርፉ ላይ ያተኮረ መሆኑ በሁሉም ዘርፎች ተመጣጣኝ የሆነ የኢኮኖሚ እድገት ማምጣቱን ገልጸዋል። ግዙፍ የልማት ፕሮጀክቶች በሚያመነጩት ገቢ የሀገሪቱን ኢኮኖሚ በመደገፍ በኩል ተጨባጭ ውጤት በማሳየቱ የሀገሪቱን ገቢና ወጪን በማስተካከል ጤናማ የኢኮኖሚ እድገት መመዝገቡንም ገልጸዋል። ይህ የሀገሪቱ ዓመታዊ በጀት በየጊዜው ጭማሪ እንዲያሳይ የራሱ አስተዋጽኦ እንዳለውና ፕሮጀክቶቹን የመፈጸም አቅም እንዲያድግ አይነተኛ ሚና እንዳለውም አብራርተዋል። ኢትዮጵያ በማዕድን በኢንዱስትሪና በአግሮ ኢንዱስትሪ ዘርፎች ያከናወነችው የሪፎርም ተግባራት ሀገሪቱን በምስራቅ አፍሪካ ቀዳሚ የኢኮኖሚ ባለቤት እንደሚያደርጋትም ትልቅ ማሳያ መሆኑን ገልጸዋል። ኢትዮጵያ ብሬክስን ጨምሮ ከተለያዩ ዓለም አቀፍ ተቋማት ጋር የጀመረችው የንግድ ግንኙነትና ተወዳዳሪነት የሚያሳድግ እንደሆነም አንስተዋል። የሀገራዊ ምክክሩ ሰላምን ለማጽናት ትልቅ አበርክቶ እንደሚኖረው ፕሮፌሰር መስፍን አራያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አራያ ለምክክሩ የተገኙ አካላት አድዋና የዛሬዋ ሀገሪቱ ምክክር የአንድነት የሚገለጽበት ጊዜ ላይ በመሆናችን የአድዋ ታሪክ ለመድገም ዛሬ ተገናኝተናል ብለዋል። ይህ በከፍተኛ ኃላፊነትና ጀግንነት ከ130 ዓመት በላይ ለመድገምና የሀገሪቱን ሰላም ለማጽናት ደህንነትን ለማሸነፍ በጋራ ለመምከር የምንዘጋጅበት መድረክ ነው ብለዋል። ለህፃናቱ ሰላማዊነትና ለሁለንተናዊ የተለወጠች ሀገርን ለማስረከብ በታሪካዊ ዕለት ተገናኝተናል ብለዋል። እንግዶችን እንኳን ደህና መጣችሁ ያሉት የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በጋራ በገነባናት ሀገርና የጋራ ትግላችን ውጤት በሆነው አድዋ በአንድነት የተገናኘንበት ታሪካዊ ሂደት ላይ ስለተገናኘን ደስ ብሎናል ብለዋል። አድዋ የታሪክ ማህደር ነው። ምክክሩ ደግሞ የዛሬቱ ኢትዮጵያውያን የድርሻቸውን አውጥተው ሰላማቸውን የሚያጸኑበት ሂደት የሚገለጽበት በመሆኑ በዚህ ታሪካዊ ስፍራ ተገናኝተናል ብለዋል። ከምክክሩ ቀደም ብሎ የሚከናወኑ ተግባራትን ያስረዱት የኮሚሽኑ አስተባባሪዎች በተለያዩ የከተማይቱ አካባቢዎች የተሰሩ ተግባራትን ጉብኝት ያደርጋሉ ተብሎ ይጠበቃል። እንግዶችን እንኳን ደህና መጣችሁ ያሉት የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በጋራ በገነባንባት ሀገርና የጋራ ትግላችን ውጤት በሆነው አድዋ በአንድነት የተገናኘንበት ታሪካዊ ሂደት ላይ ስለተገናኘን ደስ ብሎናል ብለዋል። አድዋ የታሪክ ማህደር ነው። ምክክሩ ደግሞ የዛሬቱ የኢትዮጵያን ድርሻቸውን አውጥተው ሰላማቸውን የሚያጸኑበት ሂደት የሚገለጽበት በመሆኑ በዚህ ታሪካዊ ስፍራ ተገናኝተናል ብለዋል። ከተማ አስተዳደሩ ዝግጁ መሆኑን በዚህ ዕለት አስረድተዋል። ከምክክሩ ቀደም ብሎ የሚያከናውኑ ተግባራትን ያስረዱት የኮሚሽኑ አስተባባሪዎች በተለያዩ የከተማ አካባቢዎች የተሰሩ ተግባራትን ጉብኝት እንደሚደረግ ጠቁሟል። የዘገበው ፍጹም ተሾመ ነው። እርስ በእርስ መጠላለፍና መውደቅ ማንንም አይጠቅምም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢፌዴሪ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ ለምክር ቤቱ አባላት በተነሱ ጥያቄዎች በሰጡት ምላሽና ማብራሪያ በትግራይ የሰላም ጥሪ አቅርበዋል። በመጀመሪያ ደረጃ የሚያስፈልገን ሰላም፣ ትብብርና አብሮ መስራት ነው ሲሉ ጠቅላይ ሚኒስትሩ አስገንዝበዋል። በትግራይ ክልል ደግሞ ጦርነት እንዲቀሰቀስ ከፍተኛ ፍላጎት ያላቸው አካላት መኖራቸውን ያነሱት ጠቅላይ ሚኒስትሩ መንግስት ጦርነት አውዳሚና ትርፍ የለሽ መሆኑን ስለተገነዘበ ዳግም ወደ ጦርነት ያመራው መግባት ፍላጎት እንደሌለው ገልጸዋል። የመንግስት በር ለሰላም ለንግግርና ለውይይት ምንጊዜም ክፍት ነው ብለዋል። የመደመር መንግስት ዋነኛ መነሻና ግብ በሌሎች ኢትዮጵያዊ ከተሞች ላይ የሚታየው ልማታዊ እድገት በትግራይም ተደራሽ ሆኖ ማየት መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በምክራቸው አስምረዋል ሲል የዘገበው የጠቅላይ ሚኒስትሩ ጽህፈት ቤት ነው።
የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ለሰዓቱ ያዝናቸው ዜናዎች እዚሁ ላይ አበቃን። ከዜናዎቹ ጋር ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ቸር ቆዩን።